የእመቤታችን ቅድስት ድንግል ማርያም ክብር። 1. ፕሮቴስታንቶች እመቤታችንን አያከብሯትም፣ ምልጃም አይጠይቋትም፣ በዓላቶቿንም አያከብሩም። አንዳንዶቹ ቡድኖች ጭራሽ ጫጩት ከተፈለፈለ ወዲያ ዋጋ በሌለው በእንቁላል ቅርፊት ሊመስሏት ይወዳሉ። ፕሮቴስታንቶች እመቤታችንን ላለማክበር የሚያደርጉት ይህንን ሁሉ ተቃውሞ ምናልባትም ካቶሊኮች ለእርሷ ከሚሰጧት የተጋነነና ቅጥ ያጣ ክብር የመጣ ይመስለኛል። 2. አንዳንድ የፕሮቴስታንት አንጃዎች ጭራሹኑ ደፋር ከመሆናቸው የተነሳ እመቤታችንን እህታችን ማርያም ብለው ይጠሯታል። 3. በተጨማሪም ፕሮቴስታንቶች ጌታችንን ከወለደች በኋላ የዮሴፍ ሚስት ሆና ኖራለች፣ ለዮሴፍም የኢየሱስ ወንድሞች ወይም የጌታ ወንድሞች በመባል የሚታወቁ ልጆችን ወልዳለታለች ይላሉ። 4. ፕሮቴስታንቶች እመቤታችንን እንዳያከብሩ ያደረጋቸው ሌላው ምክንያት ደግሞ በመጽሐፍ ቅዱስ ትርጉማቸው ጸጋን የተሞላሽ የሚለውን የመልአኩን ቃል አንቺ ከሴቶች መካከል የተባረክሽ ነሽ ከሚለው ሐረግ ጋር መለወጣቸው ነው። 5. ፕሮቴስታንቶች እመቤታችንን የአምላክ እናት እመ አምላክ በማለት ፋንታ የኢየሱስ እናት ብለው ይጠሯታል። ፕሮቴስታንቶች በ1980 ዓመተ ምህረት አዲሱ የመጽሐፍ ቅዱስ ትርጉማቸው አንቺ ጸጋን የተሞላሽ ሰላም ላንቺ ይሁን እግዚአብሔር ካንቺ ጋር ነው ካለ በኋላ በቅንፍ ውስጥ አንቺ ከሴቶች መካከል የተባረክሽ ነሽ ብለው ጽፈዋል። እመቤታችንን ማክበር። ስለ እመቤታችን ክብር በመጽሐፍ ቅዱስ የተጻፈውን የእመቤታችንን ንግግር መጥቀስ በቂ ነው። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48። እዚህ ላይ ትውልድ ሁሉ የሚለው ሐረግ ከኢየሱስ ክርስቶስ መወለድ ጀምሮ እስከ ዘላለም እመቤታችንን ማክበር ዓለም አቀፋዊ ባህል ሃይማኖት እንደሆነ ያረጋግጥልናል። በመጽሐፍ ቅዱስ እመቤታችንን ስለ ማክበር የተጻፉ ብዙ ጥቅሶች አሉ። ለምሳሌ በእመቤታችን እናት ዕድሜ የነበረችዋ ኤልሳቤጥ እመቤታችንን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና የሉቃስ ወንጌል ምዕራፍ 1 ቁጥር 43 እና 44 አለቻት። እዚህ ላይ የሚያስደንቀን ነገር ኤልሳቤጥ የእመቤታችንን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት የሉቃስ ወንጌል ምዕራፍ 1 ቁጥር 41 የሚለው ሐረግ ነው። የእመቤታችን ድምፅ መሰማት ብቻ ኤልሳቤጥን መንፈስ ቅዱስ እንዲሞላባት አደረጋት። እመቤታችን ክብርን ከሰው ልጅ ብቻ የተቀበለች አይደለችም፣ ከመላእክትም ጭምር እንጂ። ይህም ቅዱስ ገብርኤል ጸጋን የተሞላሽ ሆይ አንቺ ከሴቶች መካከል የተባረክሽ ነሽ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ሲላት ተረጋግጧል። ከሴቶች መካከል የተባረክሽ ነሽ የሚለውን ሐረግ ኤልሳቤጥም ለእመቤታችን ሰላምታ ስትሰጥ ደግመዋለች የሉቃስ ወንጌል ምዕራፍ 1 ቁጥር 42። መልአኩ ገብርኤል ከእመቤታችን ጋር የተነጋገረበት ሁኔታ ከካህኑ ከዘካርያስ ጋር ከተነጋገረበት ሁኔታ እጅግ የተለየ እንደነበር እናስታውሳለን። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት የሉቃስ ወንጌል ምዕራፍ 1 ቁጥር 12። መልአኩ ገብርኤል እመቤታችንን ባነጋገራት ጊዜ ግን በሚያስፈራ ሁኔታ አልቀረባትም ነበር። ይህም የእመቤታችንን ክብር ያሳየናል። ስለ እመቤታችን የተነገሩ ብዙ ትንቢቶች መጽሐፍ ቅዱስ ውስጥ አሉ። እነርሱም በወርቅ ልብስ ተጎናጽፋ እና ተሸፍናና ንግሥቲቱ በቀኜ ትቆማለች። በድጋሚ ስለ እርሷ ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷም የወርቅ መጎናጸፊያ ነው መዝሙር 44:9 ይላል። ስለዚህ እመቤታችን የንጉሥ ልጅ ንግሥት ነች። የኦርቶዶክስ ቤተ ክርስቲያናችንም ከጌታችን በስተቀኝ ዘውድ የተቀዳጀች ንግሥት አድርጋ የምትስላት ለዚህ ነው። ቤተ ክርስቲያን በመዝሙሯ እመቤታችንን መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ምሳሌ 31:29 በማለት ታመሰግናታለች። እመቤታችን እግዚአብሔር ለሰው ልጆች የሰጠው የማዳን ተስፋ የተፈጸመባት የእባቡን ጭንቅላት የቀጠቀጠ የኃያሉ አምላክ እናት ነች። እመቤታችን የጌታችን የኢየሱስ እናት እንደመሆኗ ለጌታችን የሚሰጡት ስሞች ሁሉ ለእርሷ ሊሰጧት ይችላሉ። ጌታ ኢየሱስ እውነተኛ ብርሃን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 9። ስለ ራሱም እኔ የዓለም ብርሃን ነኝ
ዮሐንስ ወንጌል ምዕራፍ 8 ቁጥር 12 አለ። ስለዚህ እናቱ ቅድስት ድንግል ማርያም የእውነተኛ ብርሃን እናት እመብርሃን ነች። ክርስቶስ አዳኝ እንደመሆኑ ለእረኞች ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና የሉቃስ ወንጌል ምዕራፍ 2 ቁጥር 11 ተብሎ ተነገረ። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት የተባለበት ምክንያት ሕዝቡን ከኃጢአታቸው ስለሚያድናቸው ነው። እመቤታችን ቅድስት ድንግል ማርያም ደግሞ የመድኃኔ ዓለም እናት ነች። ክርስቶስ እግዚአብሔር እንደመሆኑ አንደኛ ዮሐንስ መልእክት ምዕራፍ 2፣ ሮሜ ምዕራፍ 9 ቁጥር 5፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እመቤታችንም የእግዚአብሔር እናት ወላዲተ አምላክ ነች። ኤልሳቤጥ እመቤታችንን የጌታዬ እናት የሉቃስ ወንጌል ምዕራፍ 1 ቁጥር 43 እንዳለቻት እመቤታችን የጌታችን እናት ነች። በተጨማሪም የአማኑኤል እናት ነች። የማቴዎስ ወንጌል ምዕራፍ 1 ቁጥር 24 ሥጋ የሆነ ቃል የሥጋው ቃል እናት ነች። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ድንግል ማርያም የክርስቶስ እናት ከሆነች የሁሉም ክርስቲያኖች መንፈሳዊ እናት መሆኗ አያጠያይቅም። ይህንንም ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ አረጋግጧል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ለተወደደው ደቀ መዝሙሩ እናትህ እነኋት አለው። ዮሐንስ ወንጌል ምዕራፍ 19 ቁጥር 27። እመቤታችን ለቅዱስ ዮሐንስ እናቱ ከሆነች ቅዱስ ዮሐንስ ልጆቼ ሆይ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ለሚለን ለእኛ ለሁላችን ቅድስት ድንግል ማርያም እናታችን ነች ማለት ነው። ስለዚህ እህታችን የሚለው መጠሪያ ተቀባይነት የለውም። አቤት የሚል ምላሽም አያስገኝም። በስሙ ለምናምንና ልጆቹ ለሆንን ለእኛስ የጌታችን የኢየሱስ ክርስቶስ እናት እንዴት ብላ እህታችን ትሆናለች? ለእኛስ የእርሱ ልጆች የእርሷ ወንድምና እህቶች መሆን እንዴት ይቻለናል? እናትን ማክበር ታላቅ ተስፋ ያዘለ ትእዛዝ ከሆነ ኤፌሶን ምዕራፍ 6 ቁጥር 2፣ ዘጸአት ምዕራፍ 20 ቁጥር 12፣ ዘዳግም ምዕራፍ 5 ቁጥር 16 የጌታችንና የሐዋርያትን እናት መልአክ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል የሉቃስ ወንጌል ምዕራፍ 1 ቁጥር 35 ብሎ የተናገረላትንና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት የሉቃስ ወንጌል ምዕራፍ 1 ቁጥር 45 ብላ ቅድስት ኤልሳቤጥ የተናገረችላትን እናታችንን ቅድስት ድንግል ማርያም ማክበር የለብንምን? እመቤታችን በዓለም ካሉ ሴቶች ሁሉ ትበልጣለች። ቤተ ክርስቲያንም ይህንን ክብሯን እያሰበች ምልዕተ ፍጡራን ምትሃተ ፈጣሪ ከፍጡራን በላይ ከፈጣሪ በታች ትላታለች። በተጨማሪም በመልአኩ በቅዱስ ገብርኤልና በቅድስት ኤልሳቤጥ ከሴቶች መካከል የተባረክሽ ነሽ ተብሎ ተነግሮላታል። ምክንያቱም ምንም ሴት እመቤታችን የነበራትን ንጽሕና አልነበራትምና ነው። ይህም የእርሷን ውዳሴና ከፍ ያለ ክብር ያሳየናል። ስለዚህም ነው ነቢዩ ኢሳይያስ ስለ ግብፅ የተነገረ ሸክም በተሰኘ ትንቢቱ ደመና ብሎ የሰየማት ኢሳይያስ ምዕራፍ 19 ቁጥር 1። በስጋዌ ጊዜ ጌታ በእመቤታችን ማኅፀን ማደሩን በተመለከተ ቤተ ክርስቲያን እመቤታችንን ዳግማዊት ሰማይ፣ ሁለተኛ ሰማይና የሙሴ ጽላት ብላ ትጠራታለች። በተጨማሪም ቤተ ክርስቲያን እመቤታችንን የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል፣ እርሱም ራሱ ልዑል መሠረታት መዝሙር 86 ትላታለች። ጌታችን ኢየሱስ ክርስቶስ በመና እንደሚመሰል ተናገረ። ምክንያቱም እርሱ ከሰማይ የወረደ ሕይወት እንጀራ ነውና ዮሐንስ ወንጌል ምዕራፍ 6 ቁጥር 85። ስለዚህ ቤተ ክርስቲያን እመቤታችንን የመና ሙዳይ ብላ ትጠራታለች። ስለ ድንግልናዋም የለመለመች የአሮን በትር ዘኍልቍ ምዕራፍ 17 ብላ ትጠራታለች። እመቤታችን በታቦት ትመሰላለች። ዘጸአት ምዕራፍ 25 ከቁጥር 10 እስከ 22። ምክንያቱም መጀመሪያ ታቦቱ በውስጥና በውጪ በወርቅ ተለብጧልና በንጽሕናዋና በክብሯ ይመሰላል። ሁለተኛ ታቦቱ ከማይነቅዝ የግራር እንጨት ተሰርቷልና በቅድስናዋ ይመሰላል። ሦስተኛ ታቦቱ መና ይቀመጥበታልና እርሱም ከሰማይ የወረደ የሕይወት እንጀራ በሆነ በክርስቶስ ይመሰላል። እሷ ደግሞ በታቦቱ በመጨረሻም ታቦቱ ሁለቱን የሕግ ጽላቶች ይዟል። እነርሱም የእግዚአብሔር ቃል የክርስቶስ ምሳሌዎች ናቸው። አንደኛ ዮሐንስ ምዕራፍ 1 ቁጥር 1። ሰማያዊውን አምላክ ስለተሸከመችና ስለወለደች ያዕቆብ በሕልሙ ከሰማይ እስከ ምድር ደርሳ ያያትን መሰላል ትመስላለች። ምክንያቱም በክርስቶስ ሥጋዌ
የሰማይና የምድር መገናኘት በእርሷ ተደርጓልና። መንፈስ ቅዱስ ከመለኮታዊ እሳቱ ጋር በእርሷ ባደረ ጊዜ አላቃጠላትምና ሙሴ ሳትቃጠል ባያት ቁጥቋጦ ትመሰላለች። ዘጸአት ምዕራፍ 3። የክርስቶስ ሥጋና መለኮት መዋሃድ የእሳትና የከሰልን መዋሃድ ይመስላል። ስለዚህም ቅድስት ማርያም ይህንን ውህደት የተሸከመች ማዕጠንትን ትመስላለች። በመሆኑም የአሮን የወርቅ ማዕጠንት ትባላለች። ይህም ክብሯን ያሳያል። በተጨማሪም ቤተ ክርስቲያን እርግበ ሰናየት መልካሟ እርግብ ብላ ትጠራታለች። ምክንያቱም አንድ ትሕትናዋ እርግብን ትመስላለችና፣ ሁለት በእርግብ አምሳል የታየ መንፈስ ቅዱስ የማቴዎስ ወንጌል ምዕራፍ 3 ቁጥር 16 በእርሷ ላይ ወርዷልና፣ ሦስት ለሰው ልጆች የመዳን የድኅነት ብስራትን አምጥታለችና ጥፋት በምድር ላይ የሕይወት መመለስን ባበሰረችው ርግብ ትመሰላለች። ዘፍጥረት ምዕራፍ 8 ከቁጥር 10 እስከ 11። ለእመቤታችንና ለቤተ ክርስቲያን ለሁለቱም በተመሳሳይ ሁኔታ ብዙ ትንቢቶች ስለተነገሩ እመቤታችን በቤተ ክርስቲያን ትመሰላለች። በቅዱሳት መጻሕፍትና በንዋየ ቅድሳት ትመሰላለች። የእመቤታችን ምሳሌዎች እጅግ ብዙ ናቸው። ቤተ ክርስቲያን እመቤታችንን የምታከብርበት አስፈላጊና ዋና ዋና ምክንያቶች፣ 1. መንፈስ ቅዱስ ስለጸለላት፣ መንፈስ ቅዱስ በእርሷ ላይ ስለሆነ። 2. የእግዚአብሔር እናት እመ አምላክ ስለሆነች። 3. ዘላለማዊ ድንግል ስለሆነች። 4. ቅድስት ስለሆነች። 5. መንፈስ ቅዱስ ስለመሰከረላት። 6. ጌታ ራሱ ስላከበራት። 7. ስለ ተአምራቷና ስለ ተቀደሰው መታየቷ ነው። ይህም በግብፅ የመገለጿ ክብር ነው። ክብሯም በቤተ ክርስቲያንና ንዋየ ቅድሳት፣ መዝሙራት፣ በቤተ ክርስቲያን ጸሎት፣ መልጃዋን በመለመን በዓላቷን በማክበርና አንዱን ጾማችንን በስሟ በመጾማችን ይገለጣል። የእመቤታችን በዓላት ጥር 21 ቀን ያረፈችበት ነው። በሁሉም ወራት በ21ኛው ቀን ትከበራለች። ግንቦት 1 ቀን የተወለደችበት ነው። ነሐሴ 7 ቀን የተጸነሰችበት ነው። ታኅሳስ 3 ቀን ወደ ቤተ መቅደስ የገባችበት ነው። በግንቦት 24 ቀን ወደ ግብፅ የገባችበት ነው። የካቲት 16 ቀን ተዝካሯን ላደረገና ስሟን ለጠራ ልጇ የምሕረት ቃል ኪዳን የሰጠበት ቀን ነው። ሰኔ 21 ቀን በፊልጵያ በስሟ የተሠራውን ቤተ ክርስቲያን ልጇ ያከበረበት ነው። መጋቢት 24 ካይሮ በሚገኘው በዘይቱን ቤተ ክርስቲያኗ የታየችበት ነው። በእመቤታችን ስሞች ላይ ያሉ ሁለት ጥያቄዎች። 1. ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እና 5 እያለን ሳለ እኛ ታዲያ በሦስተኛው ሰዓት ጸሎታችን ለምን የአምላክ እናት ሆይ አንቺ የሕይወትን ፍሬ የተሸከምሽ እውነተኛ ወይን ነሽ እንላታለን? 2. ክርስቶስ እውነት እውነት እላችኋለሁ እኔ የበጎች በር ነኝ እያለን እመቤታችንን በኩለ ሌሊት ጸሎታችን የሕይወት በር ሆይ ብለን ለምን እንጠራታለን? እመቤታችን የወይን ሐረግ ናት። ቤተ ክርስቲያንም ሐረገ ወይን ትላታለች። እመቤታችንን እውነተኛ ወይን ብሎ መጥራት እውነተኛ ወይን ከሚለው ከጌታችን ስም ጋር በምንም መንገድ አይጋጭም። ጌታ እውነተኛ ወይን እንደሚባለው ሁሉ እመቤታችንም እውነተኛ ወይን ትባላለች። እኛ ቅርንጫፎቹ ስንሆን ጌታ ወይን ነው። እርሱ የመጀመሪያ ሲሆን እኛ ከእርሱ ተገኘን። እርሱ ራስ ነው። እኛ ሁላችን ደግሞ የተለያዩ አካላት ክፍሎች ነን። እመቤታችን የሕይወት ፍሬ የወለደችልን ነች። እርሷ በአካልም በሕሊናም የሰው ልማድ ያልደረሰባት ወይን ነች። እዚህ ላይ ነው ዋናውን ነጥብ ልንገነዘብ እንወዳለን። ጌታችን ኢየሱስ ክርስቶስ ጥቂት ስሞች ሰጥቶናል። 1. ጌታ እኔ መልካም እረኛ ነኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 11 እና 14 አለ። ይህም ቀደም ብሎ በቅዱስ ዳዊት ለእግዚአብሔር ተሰጥቶት ነበር። እግዚአብሔር እረኛዬ ነው መዝሙር 22:11። ሕዝቅኤልም ይህንኑ ደግሞታል። ሕዝቅኤል ምዕራፍ 34 ቁጥር 11 እስከ 16። ጌታ ቤተ ክርስቲያንን ሲመሰርት አንድ መንጋ ይሆናሉ፣ እረኛውም አንድ ዮሐንስ ወንጌል ምዕራፍ 10 ቁጥር 16 አለ። ሆኖም ግን ራሱ ጥቂት ልጆቹን እረኞች ብሎ ሰይሟል። ለሐዋርያው ቅዱስ ጴጥሮስ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው።
አዎ ጌታ ሆይ እንደወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ አለው። ዮሐንስ ወንጌል ምዕራፍ 21 ቁጥር 15-16። በብሉይ ኪዳንም እንደ ልቤም በግ ጠባቂዎችን እሰጣችኋለሁ፣ በእውቀትና በማስተዋልም ይጠብቋችኋል። ኤርምያስ ምዕራፍ 3 ቁጥር 15 አለ ጌታ። እረኛ የሚለው ስም ለሐዋርያት ተከታዮች ለጳጳሳትም የተገባ ሆነ። ይህንንም ሲገልጥ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28። የእግዚአብሔርን መንጋ ጠብቁ። አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 2 አለ። 2. ኢየሱስ ክርስቶስ ራሱን ብርሃን ብሎ ይጠራል። እኔ የዓለም ብርሃን ነኝ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12፣ ዮሐንስ ወንጌል ምዕራፍ 9 ቁጥር 5። ሆኖም ሐዋርያቱን እናንተ የዓለም ብርሃን ናችሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 14። ብርሃናችሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 አላቸው። ጌታ ፍጹም ብርሃን መሆኑ ጥርጥር የለውም። በተጨማሪ ደቀ መዛሙርቱ ብርሃን ናቸው፣ ምክንያቱም ከእርሱ ብርሃን አግኝተዋልና በእርሱ ብርሃን በሰው ፊት ያበራሉ። በተመሳሳይ ሁኔታ እርሱ ፍጹም እረኛ ነው። እነርሱም እንደዚሁ እረኞች ናቸው፣ ምክንያቱም መንጋውን እንዲጠብቁ የተሾሙ የእግዚአብሔር እንደራሴዎች ስለሆኑ ነው። 3. ስለ ጌታ ኢየሱስ ክርስቶስ የነፍሳችሁ እረኛና ጠባቂ አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ነው ተብሏል። ሆኖም የሐዋርያት ደቀ መዛሙርት እረኞች ወይም ጳጳሳት ሆነው በመንፈስ ቅዱስ ተሾመዋል። 4. ስለ ጌታ ኢየሱስ ክርስቶስ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ መዝሙር 109 ቁጥር 4፣ ዕብራውያን ምዕራፍ 5 ቁጥር 6 ተብሏል። ነገር ግን ስለ ሊቃነ ካህናትና ስለ ካህናት እግዚአብሔር ዘላለማዊ ክህነት እንደሰጠው የሚያስረዱ ብዙ ጥቅሶች በመጽሐፍ ቅዱስ ውስጥ አሉ። ዘጸአት ምዕራፍ 40 ቁጥር 15። በብሉይ ኪዳን ካህናቶችህ ቅዱሳንህም ደስ ይበላቸው፣ ካህናቶችህንም ድህነት ጽድቅን አለብሳቸዋለሁ መዝሙር 131 ቁጥር 9-16። ከቅባቱም ዘይት በአሮን ራስ ላይ አፈሰሰ፣ ይቀድሱም ዘንድ ቀባው ዘሌዋውያን ምዕራፍ 8 ቁጥር 12 እና የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት ዘጸአት ምዕራፍ 28 ቁጥር 2 ተብሎ ተጽፏል። በአዲስ ኪዳንም ቅዱስ ጳውሎስ ራሱን ካህን ብሎ ሲጠራ እናነባለን። እንደ ካህን እያገለገልሁ ሮሜ ምዕራፍ 15 ቁጥር 16። ኢየሱስ ክርስቶስ ራሱን ስለኛ መስዋዕት ያደረገ ካህን ነው። ነገር ግን የሰው ልጆች የሆኑ ካህናት የሰው ልጆች አገልጋዮችና የእግዚአብሔር እንደራሴዎች ናቸው። የእግዚአብሔርን ምስጢር የክርስቶስን መስዋዕት ያቀርባሉ፣ እርሱም ሥጋውና ደሙ ነው። በብሉይ ኪዳን ደግሞ የክርስቶስ ምሳሌ የሆነውን መስዋዕት ያቀርቡ ነበር። 5. ክርስቶስ የእግዚአብሔር ልጅ እንደሆነ ተጽፏል። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14። እኛም ደግሞ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተብለን ብንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16። ወይን የሚለው ስምም እንዲሁ ነው። ኢየሱስ ክርስቶስ ወይን ነው፣ ቤተ ክርስቲያን ደግሞ የወይን ቦታ ነች። ጌታ በኢሳይያስ መጽሐፍ ስለ ወይን ቦታው ስለ ቤተ ክርስቲያን ይዘምራል። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስቲ ፍረዱ። ኢሳይያስ ምዕራፍ 5 ቁጥር 3-7። ስለዚህም የሰራዊት ጌታ የእግዚአብሔር የወይን ቦታ እርሱ የእስራኤል ቤት ነው። ኢሳይያስ ምዕራፍ 5 ቁጥር 7 ይላል። ጌታችን የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብንም ሰራለትና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የማቴዎስ ወንጌል ምዕራፍ 21 ቁጥር 33-41 በማለት ስለ ወይን ቦታውና ስለ ጠባቂዎቹ የተናገረውም ከዚሁ ጋር ተመሳሳይ ነው። በዚህ ገለጻ የወይኑ ቦታ ቤተ ክርስቲያን፣ ጠባቂዎቹ ካህናት፣ የመሬቱ ባለቤት ደግሞ እግዚአብሔር ነው። ቤተ ክርስቲያንን ወይን ብሎ ስለ መጥራቱ መለኮታዊ ቃሉን እንጠቅሳለን።
የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ እይም ይህችንም የወይን ግንድ ጎብኝ። መዝሙር 79 ቁጥር 14። ታዲያ ቤተ ክርስቲያንን ወይን ብንላት የእግዚአብሔርን ክብር ሰርቀነዋልን? ወይስ መጽሐፍ ቅዱስ በዚያም ቀን ለተወደደው የወይን ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂው ነኝ ኢሳይያስ ምዕራፍ 27 ቁጥር 2-3 የሚላትን ቤተ ክርስቲያንን መቃወም ነውን? ከዚህም በላይ ወይን የሚለው ስም ለተባረከች እናት ሁሉ የሚሰጥ ስም ነው። ይህንንም ነቢዩ ዳዊት ሚስትህ በቤትህ ውስጥ እንደሚያፈራ ወይን ናት መዝሙር 127 ቁጥር 3 በማለት ይገልጠዋል። ስለዚህ ቅድስት ማርያምን ወይን ብሎ መጥራት የሚደንቅ አይሆንም። ድንግል ማርያም የሕይወትና የድኅነት በር ነች። በመጽሐፍ ቅዱስ ድንግል ማርያም በር ትባላለች። በሕዝቅኤልም መጽሐፍ በምስራቅ ያለች በር እግዚአብሔር የገባባትና እንደ ገባም የወጣባት ተብላ ተገልጻለች። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ሕዝቅኤል ምዕራፍ 44 ቁጥር 2 አለ። ጌታ ሕይወት እንደሆነ ድንግልም የሕይወት በር ነች። ጌታ ሕይወት መሆኑን ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ በሕይወት ይኖራል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 በማለት ተናግሯል። ታዲያ ድንግል ክርስቶስ የመጣበት በር እንደመሆኗ እርሷ የሕይወት በር ነች። ሉቃስ ወንጌል ምዕራፍ 19 ቁጥር 10 ጌታ አዳኝ ነው፣ እመቤታችንም የድኅነት በር ነች። እመቤታችንን የሕይወት በር ብሎ መጥራት አያስደንቅም። ከብዙ ጊዜ በፊት ቤተ ክርስቲያን በር ተብላ ተጠርታለች። አባታችን ያዕቆብ የተቀደሰችውን ስፍራ ቤተ ክርስቲያንን ቤተል ብሎ ሰየማት። ይኸውም የእግዚአብሔር ቤት ማለት ነው። ስለ እርሷም ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ዘፍጥረት ምዕራፍ 28 ቁጥር 17 አለ። ወደ ድንግል መጸለይ ትክክል ነውን? እመቤታችን ስለኛ እንድትማልድ በጸሎታችን እናስባታለን። የምናስበው እርሷን ብቻ አይደለም፣ ሆኖም መላእክትን፣ ተፈጥሮን፣ ራሳችንንና ሰይጣንንስ እንኳ ጭምር ነው። ታዲያ ለምን በተለይ ወደ ድንግል እናታችን አናስብም? 1. ቃሉን የምትፈጽሙ ብርቱዎችና ኃያላን የቃሉንም ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ፣ ፍቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ መዝሙር 102 ቁጥር 20-21 እግዚአብሔርን በሰማያት አመስግኑት፣ በአርያም አመስግኑት፣ መላእክትም ሁሉ አመስግኑት፣ ሰራዊት ሁሉ አመስግኑት መዝሙር 148 ከቁጥር 1-2 በማለት መልአክን 2. ፀሐይ ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሃ እርሱ ብሏልና ሆኑም፣ እርሱም አዟልና ተፈጠሩም። የእግዚአብሔርን ስም ያመስግኑ፣ ለዘላለም ዓለም አቆማቸው። ትእዛዝ ሰጠ አያልፉምም። አበቦች ቅጠሎችም ሁሉ እግዚአብሔርን ከምድር አመሰግኑት። እሳትና በረዶ፣ አመዳይና ውርጭ፣ ተራሮች፣ ኮረብቶችም ሁሉ፣ አራዊትም፣ እንስሳትም ሁሉ፣ ተንቀሳቃሾቹም፣ የሚበሩ ወፎችም መዝሙር 148 ቁጥር 1-9 በማለት ተፈጥሮን። 3. ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላካችን እልል በይ መዝሙር 147 ቁጥር 3-9 በማለት የእግዚአብሔርን ቅዱስ ከተማ በጸሎታችን እናስባታለን። በተጨማሪም በሌላ መዝሙር የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል መዝሙር 86 ቁጥር 3 እንላታለን። 4. ሰዎችንም አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም እልል በሉ መዝሙር 46 ቁጥር 1 የእግዚአብሔርንም ሥራ በምድር ያደረገውንም ተአምራት እንድታዩ ኑ መዝሙር 45 ቁጥር 8 ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ መዝሙር 145 ቁጥር 3 ፍጥረቶችም ሁሉ ከግዛቱ ስፍራ ሁሉ እግዚአብሔርን ባርኩ መዝሙር 102-22 በማለት የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርንም ስም አመስግኑ መዝሙር 112 ቁጥር 1 በተጨማሪ የአምላክ ልጆች ሆይ ክብርና ምስጋናን ለእግዚአብሔር አምጡ መዝሙር 28 ቁጥር 1 እንላቸዋለን። 5. ራሳችንንም ነፍሴ ሆይ እግዚአብሔርን ባርኪ፣
አጥንቶቼም ሁሉ የተቀደሰ ስሙን ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። መዝሙር 102 ቁጥር 1-5 በማለት እናሳስባለን። በሌላ መዝሙር ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? መዝሙር 41 ቁጥር 5 በማለት እንጸልያለን። በ12ኛው ሰዓት ጸሎትም ምዕመኑ ነፍሴ ሆይ በምድር እስካለሽ ድረስ ንስሐ ግቢ በማለት ራሱን ያሳስባል። 6 በተጨማሪም ክፉ መናፍስትንና ኃይላቸውን አመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ፣ ጠላቶቼ ሁሉ ይፍሩ። መዝሙር 6 ቁጥር 8-10 በማለት መናፍስትን እንገሥጻለን። ታዲያ ተቀባይነት ያለው መጽሐፍ ቅዱሳዊና ከዘማሪው መንፈስ የተወሰደ ሐዋርያዊ ቅዱስ ጳውሎስም በምትሰበሰቡበት ጊዜ እያንዳንዱ ለራሱ መዝሙር አለው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ኤፌሶን ምዕራፍ 5 ቁጥር 19 በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። ቆላስይስ ምዕራፍ 3 ቁጥር 16 ብሎ የተናገረው ትምህርት ነው። ታዲያ እንደ እግዚአብሔር ቃል በጸሎታችን መላእክትን፣ ተፈጥሮን፣ ሰዎችን፣ ራሳችንንና ዲያብሎስን ካሳሰብን በጸሎታችን እመቤታችን ታማልደን ዘንድ ማሳሰብ ስህተት አይሆንም። የእመቤታችን ዘላለማዊ ድንግልና በእመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግልና በሁለተኛው በሦስተኛውና በአራተኛው በአምስተኛው መቶ ክፍለ ዘመን የቤተ ክርስቲያን አባቶች ሲነገር የቆየ ትምህርት ነው። እኛም በ391 ዓመተ ምህረት በቅዱስ ጀሮም ሄልቫዲየስ የተባለ ሰው በእመቤታችን ዘላለማዊ ድንግልና ላይ የተሳሳተ ትምህርት በማስተማሩ የተሰጠውን መልስ ተርጉመናል። የፕሮቴስታንቶች ሐሳብም በሙሉ ከሄልቫዲዮስ ትምህርት የተወሰደ ነው። የእመቤታችንን ዘላለማዊ ድንግልና የሚቃወሙ አመለካከቶች በአጠቃላይ 1 የበኩር ልጇንም ወለደች ሉቃስ ወንጌል ምዕራፍ 2 ቁጥር 7 በሚለው ሐረግ የበኩር ልጅ ማለት የተከታዮቹ የመጀመሪያ የግድ ተከታይ ያለው ነው ብለው በማሰባቸው ነው። 2 እጮኛውንም ወሰደ የማቴዎስ ወንጌል ምዕራፍ 1 ቁጥር 24 የሚለው ሐረግ 3 የመጀመሪያ ልጇን እስክትወልድ ድረስ አላወቃትም ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እንዲሁም በማቴዎስ ወንጌል ምዕራፍ 14 ቁጥር 46 ገላትያ ምዕራፍ 1 ቁጥር 18 እስከ 9 ያሉት ወንድሞቹ የሚሉት ጥቅሶች ናቸው። ለነዚህም ተቃውሞዎች በእግዚአብሔር ረዳትነት መልስ እንሰጣለን። የበኩር ልጇን የሚለው ሐረግ የበኩር ልጅን ትርጉም መጽሐፍ ቅዱስ በግልጽ አስቀምጦታል። አሮናዊው ክህነት ከመመስረቱ አስቀድሞ እግዚአብሔር በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የእኔ ነው ዘጸአት ምዕራፍ 13 ቁጥር 2 አለ። ስለዚህ ሁሉም የበኩር ልጅ ወንድም ወይም እህት አይወለድለትም። ወላጆቹ ሌላ ወንድም ወይም እህት እስኪወልዱለት አይጠብቁም፣ ወይም የከብቶቹ ባለቤት ሌላ እስከሚወለድለት ድረስ አይጠብቅም። ምክንያቱም የእናቱን ማኅፀን የከፈተ እርሱ ነውና ለእግዚአብሔር ይቀደሳል። ስለዚህም የበኩር ልጅ አንድ እርሱ ብቻ የሚሆንበት ብዙ አጋጣሚ አለ። እንደዚሁም ጌታችን ኢየሱስ ክርስቶስ በኩርና አንድ ልጅ ብቻ ነበር። ስለዚህም ቅዱስ ጀሮም መጀመሪያ የተወለደ አንድ ልጅ እርሱ ብቻውን ከሆነ በኩርም አንድ ልጅም ነው፣ ነገር ግን ሁሉም በኩር አንድ ልጅ ብቻ አይደለም ብሎ ጽፏል። የበኩር ልጅ የሚለው ገለጻ ከእርሱ በኋላ ሌላ ተወልዷል ማለት ሳይሆን ከእርሱ በፊት የተወለደ የለ ማለት ነው። ስለዚህም ነው ንጹሐን ያልሆኑ እንስሳት በኩር 1 ወር ሲሞላቸው የሚቤዡት። ከ1 ወር ጀምሮ የሚቤዠውን እንደ ግምትህ ትቤዠዋለህ። ነገር ግን የላም በኩራት ወይም የበግ በኩራት ወይም የፍየል በኩራት አትቤዥም፣ የተቀደሱ ናቸው። ደማቸውን በመሠዊያው ላይ ትረጨዋለህ፣ ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ታቃጥለዋለህ። ዘኍልቍ ምዕራፍ 18 ቁጥር 16 እስከ 17። በዚህ አገላለጽ
የንጹሐን እንስሳት የበኩር ደግሞ ለእግዚአብሔር መሥዋዕት ይቀርብ ነበር። ሌላ ስለሚወለድለት አይጠበቅም። ሌላ ቢወለድለትም ባይወለድለትም ማኅፀን ለመክፈት እርሱ የመጀመሪያ ነውና እርሱ የበኩር ነው። በተመሳሳይ መንገድ ጌታችን ኢየሱስ ክርስቶስ የእመቤታችን የበኩር ልጅ ነው። ስለዚህም በተወለደ በ40ኛው ቀን እመቤታችንና ቅዱስ ዮሴፍ መሥዋዕት እንዳቀረቡ መጽሐፍ ቅዱስ እንደ ሙሴም ሕግ የማንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ በጌታ የተቀደሰ ይባላል፣ መሥዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። የሉቃስ ወንጌል ምዕራፍ 2 ቁጥር 22-24 በማለት ይነግረናል። ለጌታችን ለኢየሱስ ክርስቶስ ለበኩራት ሁሉ የሚደረገው እንደተደረገለት እርግጥ ነው። ሆኖም ግን በበኩርና በተከታዮቹ መካከል ምንም ግንኙነት የለም። እዚህ ላይ ቅዱስ ጄሮም እግዚአብሔር የግብፅን በኩር በመታ ጊዜ ተከታይ ያላቸውን ብቻ ነው የመታውን? ወይስ ተከታይ ቢኖረውም ባይኖረውም የእናቱን ማኅፀን የከፈተ ወንድን ሁሉ በማለት ይጠይቃል። እጮኛ የሚለው ሐረግ እጮኛ ወይም ሴት ለታጨች ሴት ወዲያውኑ የሚሰጥ ስም ነው። የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ለመውሰድ አትፍራ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ያለውን የመልአኩን ቃል ቅዱስ ዮሐንስ አፈወርቅ ሲተረጉም እዚህ ላይ መልአኩ እጮኛ ስላላት ሴት ተናገረ። ምክንያቱም መጽሐፍ ቅዱስ ሁለት ወንድና ሴትን ከጋብቻ በኋላ ባልና ሚስት ብሎ ስለሚጠራቸው ነው። በተጨማሪም ወደ ቤት ውሰዳት ብሎ ማለት ምን ማለት ነው? በቤተሰቦቿ ሳይሆን በእግዚአብሔር ፊት እንድታገባት ሳይሆን እንድትጠብቃት አብራት ትኖር ዘንድ እርሷ ከእግዚአብሔር ላንተ ተሰጥታለችና በቤት ጠብቃት ማለት ነው ብሎ አስረዳን። በተመሳሳይ መንገድ ጌታችን ኢየሱስ ክርስቶስ ራሱ ለሚወደው ደቀ መዝሙር ለዮሐንስ እመቤታችንን አደራ ሰጥቷል። ይህም በማቴዎስ ወንጌል ተገልጿል። መጽሐፍ ቅዱስ ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውም ከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱን ወደዚያች ከተማ በር አውጧቸው፣ ብላቴናይቱ በከተማ ውስጥ ላሉት አልጮኸችምና ሰውየውም የባልንጀራውን ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው። ዘዳግም ምዕራፍ 22 ቁጥር 23 እና 24። ሚስትም አጭቶ ያላገባት ሰው ቢኖር በሰይፍ እንዲሞት ሌላም ሰው እንዳያገባት። ዘዳግም ምዕራፍ 20 ቁጥር 7 ይላል። እዚህ ላይ ቅዱስ ጄሮም በሁለቱ የመጽሐፍ ቅዱስ ጥቅሶች እንዳስረዳ ሴት ወይም እጮኛ የሚሉት ቃላት ደናግል ያላገቡ ማለት ነው። ታዲያ እነዚህ ቃላት ሴትነትን እንጂ ማግባትን የማይገልጹ ቃላት ናቸው። ሔዋን ከወንድ ስለተገኘች ሴት ተብላለች። ታዲያ ሴት የሚለው ቃል ሴትነቷንና አፈጣጠሯን፣ ሔዋን የሚለው ቃል ደግሞ እናትነቷን ይገልጻል። ለእመቤታችን የሰጣት እጮኛ የሚለው ቃል ያላገባች መሆኑን የሚያረጋግጥልን ሲሆን ሌላው ደግሞ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። የሉቃስ ወንጌል ምዕራፍ 2 ቁጥር 4 ያለው የቅዱስ ሉቃስ ቃልም ነው። እዚህ ላይ እጮኛ ማለት ልትጠብቃት የሰጠችህ ማለት መሆኑን ዮሴፍ እርሷን በመንከባከብ አሳይቷል። ስለዚህ እመቤታችን ሴት ተብላ የተጠራችው ድንግልናዋን ስላጣች አይደለም፣ ዘላለማዊ ድንግልና አላት። እግዚአብሔር እንዲህ ያለውን ንግግር አይፈቅድም። መጽሐፍ ቅዱስ ዮሴፍ እንዳላወቃት ያረጋግጥልናል። ነገር ግን የደረሰችን ሴት ያላገባች ልጃገረድ ሴት ተብላ ተጠራች። የዚህ ግልጽ ማረጋገጫ ሔዋን ከመበደሏ በፊት ከገነት ሳትባረር እንደተፈጠረች ወዲያውኑ ሴት ተብላ መጠራቷ ነው። መልአኩ እመቤታችንን ከወለደች በኋላ እጮኛ የሚለውን ቃል እንዳልተጠቀመው ግልጽ ነው። ነገር ግን መልአኩ ለዮሴፍ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳና ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 አለው። ከዚህም በተጨማሪ ዮሴፍ ከግብፅ እንዲመለስ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ሂድ፣ የማቴዎስ ወንጌል ምዕራፍ 2 ቁጥር 20 አለው። ዮሴፍም ወደ ግብፅ በመሄድና በመመለስ የታዘዘውን ፈጸመ። የማቴዎስ ወንጌል ምዕራፍ 2 ቁጥር 14-21። መጽሐፍ ቅዱስ እዚህ ላይ እጮኛ የሚለውን ሐረግ አልተጠቀመውም። እጮኛ የሚለውን ሐረግ ከመጸነሷ በፊትና ከጸነሰችም በኋላ ተጠቅሞበታል። ምክንያቱም እመቤታችን የአንድ ሰው ሚስት ሳትሆን ጸንሳ ተገኝታለችና በድንጋይ እንዳትወገር ነው። ነገር ግን ክርስቶስን ከወለደች በኋላ
በመልአኩ ለዮሴፍ ወይም መጽሐፍ ቅዱስ ዮሴፍ ያደረገውን ነገር ሲገልጽ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 የተባለላቸውን የሰብአ ሰገል ጉዞ ሲገልጥ ወይም ፈጥነው መጡ፣ ማርያምንና ዮሴፍን ሕፃኑን በግርግም ተኝተው አገኙት። የሉቃስ ወንጌል ምዕራፍ 2 ቁጥር 16 ብሎ ስለ እረኞቹ ሲናገር እጮኛ የሚለውን ቃል አልተጠቀመበትም። ሳይገናኙ ጸንሳ ተገኘች የሚለው አረፍተ ነገር ወንጌላዊው ሳይገናኙ ጸንሳ ተገኘች በሚለው አረፍተ ነገር ሊገልጥ የፈለገው ክርስቶስ ማንንም ሰው ካላወቀች ድንግል መወለዱን ነው። ይህም ሁለት ምክንያቶች አሉት። ክርስቶስ በተፈጥሯዊ መንገድ እንደ ሌሎች ሰዎች ሳይሆን ከድንግል መወለዱን ለመግለጥ ነው። ይህም የተጸነሰው ከመንፈስ ቅዱስ ነውና የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ያለውን የመልአኩን ንግግር ለማረጋገጥ ነው። ከድንግል መወለዱም የአምላክነቱ ማረጋገጫ ነው። ከድንግል በመወለዱ የአዳም ኃጢአት እንዳልደረሰበት አረጋግጦልናል። ይህም አንድ ኃጢአት የሌለበት ለኃጢአተኞች ሊሞት እንደሚችል እርሱም እንደሚያድን ያረጋግጥልናልና። ስለዚህም ሐዋርያው ያተኮረው እመቤታችን ጌታችንን ከመውለዷ በፊት ወንድ ያለማወቋንና የጌታን በድንግልና መወለድ ለማረጋገጥ ነው። ጌታን ከወለደች በኋላ ሰው ያለማወቋ እውነታ በራሱ የተረጋገጠ ነው። የበኩር ልጇን እስክትወልድ ድረስ አላወቃትም በሚለው አረፍተ ነገር ውስጥ እስከ ሚለው ቃል ፍጻሜ የሌለው እስከ ነው። ይህንን ለማስረዳት ጥቂት ነጥቦችን እናንሳ። መጽሐፍ ቅዱስ የንጉሥ ሳኦል ልጅ ሜልኮል እስከ ሞተችበት ቀን ድረስ አልወለደችም፣ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 23 ይላል። እርግጥ ነው ከሞተችም በኋላ አልወለደችም። ጌታችን ኢየሱስ ክርስቶስ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። እርግጥ ነው ከዓለም ፍጻሜ በኋላም አይለየንም። እግዚአብሔር ጌታችንን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። መዝሙር 109 ቁጥር 1። እርግጥ ነው ጌታችን በአባቱ ቀኝ ለዘላለም ይቀመጣል። በመጽሐፍ ቅዱስ ብዙ ፍጻሜ የሌላቸው እስከ እናገኛለን። ከእመቤታችን የተወለደውን ሕፃን ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኢሳይያስ ምዕራፍ 7 ቁጥር 17። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ ምዕራፍ 9 ቁጥር 6-7 ብሎ የተናገረው ትንቢት የሚፈጸምበት እርሱ ክርስቶስ መሆኑን አረጋግጦ ነበር። መልአኩም ለእመቤታችን በታያት ጊዜ የጥቅሱን የመጨረሻ ክፍል እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ የሉቃስ ወንጌል ምዕራፍ 1 ቁጥር 31-33 በማለት ጠቅሶታል። ታዲያ ዮሴፍ እመቤታችን የመጀመሪያ ልጇን እስክትወልድ ድረስ አላወቃትም፣ ከወለደች በኋላም አላወቃትም። ምክንያቱም ክርስቶስን ከመውለዷ በፊት እርሷን ለመንካት ከፈራ፣ መላእክት ከተገለጡለት ከእርሷ የተወለደው አዳኝ የሆነ አንዱ ቅዱስ አማኑኤል መሆኑን ካወቀና ተአምራትን ካየ በኋላማ ምን ያክል ይፈራ ይሆን? ወንድሞቹ የሚለው ሐረግ በዕብራውያን አገላለጽ ወንድሞች የሚለው ቃል ቅርበት ያለውን ዝምድና ይገልጣል። በመጽሐፍ ቅዱስ የዚህ አይነት ብዙ ምሳሌዎች አሉ። ለምሳሌ ያዕቆብና አጎቱ ላባ። መጽሐፍ ቅዱስ የያዕቆብና የራሔል መገናኘት፣ ያዕቆብም የእናቱን ወንድም የላባን ልጅ ራሔልን የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ወንድሜ ስለሆን በከንቱ ትገዛኛለህን? ዘፍጥረት ምዕራፍ 29 ቁጥር 10-16 አለው። ላባ የእናቱ ወንድም ሆኖ ሳለ የያዕቆብ ወንድም ተባለ። የእናቱ ወንድም የሚለው ሐረግ በምዕራፉ ውስጥ ብዙ ጊዜ ተደጋግሟል። ወንድም ማለትም የቅርብ ዝምድናን የሚያሳይ ቃል መሆኑ በዚህ ግልጽ ነው። ላባም ያዕቆብን በዚህ አይነት መንገድ ወንድሜ ስለሆን ዘፍጥረት 29:15 በማለት አነጋግሮታል። አብርሃምና ሎጥ። ሎጥ የአብርሃም ወንድም የሐራ ልጅ ነበረ። ዘፍጥረት ምዕራፍ 11 ቁጥር 31።
ሆኖም መጽሐፍ ቅዱስ አብርሃምም ወንድሙ እንደተማረከ በሰማ ጊዜ ዘፍጥረት ምዕራፍ 14 ቁጥር 14 ይላል። ሎጥ የአብርሃም የወንድሙ ልጅ ሆኖ ሳለ ስለ መቀራረባቸው ምክንያት ወንድሙ ተባለ። በተመሳሳይ ሁኔታ የኢየሱስ ወንድሞች የሚሉት መነሻ እንዲሁም አሉ። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? ማቴዎስ ወንጌል ምዕራፍ 13 ቁጥር 55 እና 56። ይህስ የጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? የማርቆስ ወንጌል ምዕራፍ 6 ቁጥር 1 እስከ 3። ቅዱስ ጴጥሮስ የኢየሱስን ወንድም ያዕቆብን እንዳየው በገላትያ ምዕራፍ 1 ቁጥር 19 ጠቅሷል። ይህም ያዕቆብ ትንሹ ያዕቆብ ይባላል። የማርቆስ ወንጌል ምዕራፍ 15 ቁጥር 40። ከዘብዴዎስ ልጅ ከያዕቆብም ለመለየትም የእልፍዮስ ልጅ ይባላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 3። እርሱም ከሐዋርያት አንዱ ነበር። ገላትያ ምዕራፍ 1 ቁጥር 19። ሐዋርያው ቅዱስ ማቴዎስ በወንጌሉ በመስቀሉ ጊዜ የነበረውን ሁኔታ ሲገልጽ ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጁ እናት ነበሩ። የማቴዎስ ወንጌል ምዕራፍ 27 ቁጥር 55 እና 56 ይላል። ታዲያ የያዕቆብና የይሁዳ እናት ማርያም ማነች? እመቤታችን ቅድስት ድንግል ማርያም ነበረች? እመቤታችን ቅድስት ድንግል ማርያም እነዚህን ሁሉ ልጆች ወለደች ማለት ምክንያታዊ ነውን? የያዕቆብና የይሁዳ እናት ማርያም የኤልፍዮስ የቀሌዮጳ ሚስት ነበረች። ስለ እርሷም ዮሐንስ ወንጌላዊው እናቱ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 አለ። እነዚህን ጥቅሶች ከማቴዎስ ወንጌል ምዕራፍ 27 ቁጥር 55 እና 56 ጋር አወዳድሯቸው። የያዕቆብና የይሁዳ እናት ማርያም ከመግደላዊት ማርያም ጋር በጌታ መስቀል ስር ነበሩ። ጌታችን የት እንደተቀበረ ለማየትና ሰውነቱን ሽቶ ለመቀባት ሰንበት እንዳለፈ በጌታችን መቃብር የተገኙት እነኚህ ሁለት ሴቶች ነበሩ። ስለዚህ የጌታ ወንድሞች የተባሉት የእመቤታችን እህት የእልፍዮስ ወይም የቀሌዮጳ ሚስት የጌታን የአክስቱ ልጆች የያዕቆብና የይሁዳ እና ሌሎችም ናቸው። ስለ እልፍዮስና ቀሌዮጳ የስም መለያየት ምናልባትም የአነባበብ ልዩነት ሊሆን ይችላል። ወይም ደግሞ ቅዱስ ጀሮም እንደሚለው መጽሐፍ ቅዱስ ለአንድ ሰው ሁለት ስም መስጠቱ የተለመደ መሆኑ ሊሆን ይችላል። ለምሳሌ የሙሴ አማት ራጉኤል ዘጸአት ምዕራፍ 2 ቁጥር 18 ላይ፣ ዮቶር ዘዳግም ምዕራፍ 4 ቁጥር 18 ተብሎ ይጠራ ነበር። ጌዲዮንም ዩሩበአል ተብሎ ይጠራ ነበር። መሳፍንት ምዕራፍ 6 ቁጥር 32። ጴጥሮስ ስምዖንና ኬፋ፣ ልብድዮስም ታዲዮስም ይባል ነበር። የማቴዎስ ወንጌል ምዕራፍ 10 ቁጥር 13። እመቤታችን ቅድስት ድንግል ማርያም በመጽሐፍ ቅዱስ አንድ ቦታስ እንኳን የያዕቆብ እናት የይሁዳ እናት ተብላ እንዳልተጠራች የታወቀ ነው።